የአክብሮታዊ ሰላምታዬ ይድረሳችሁ። ሰላም ጤና ይስጥልኝ። እንደምን አላችሁ? አንድ ለእናቱ አቤ ጉበኛ ዛሬ ተዋደው ሲለዩ በሚል ምዕራፍ ያለውን ምዕራፍ 7 አቀርብላችኋለሁ። ጊዜው ገና ጠዋት ስለነበር ደጃዝማች ማሩ ጸሎታቸውን አልጨረሱም ነበር። ቢሆንም ጉዳዩ አስቸኳይ ስለነበር ጸሎታቸውን ሳይጨርሱ ወደ እልፍኝት ገብተው ወይዘሮ ወለተ ተክሌን አስጠሯት። ወለተ ተክሌ ከቤቷ ከመውጣቷ በፊት ልትችለው ያቃታትን የምኞት ደስታ ለባሏ ሳትናገር ለመውጣት ችግር ስለሆነባት የተላከውን ሰው እሺ ልብስ ለውጭ የመጣው በሚል ቃላት አሰናበተችና ወደ ባሏ ወደ ልጅ አይሉ መለስ ብላ ዛሬስ አስጠሩኝ ሊታረቁን ነው መሰል፣ እስቲ ተሎ ልሂድ አለቻቸው። ይሆን ብለሽ ነው አሉ ልጅ አይሉ በቅርታ። ለሌላ አይመስለኝም፣ ለሌላ ጉዳይ መቼም ሁሉ ቢቀር ጸሎታቸውን ሳይጨርሱ አይጠሩኝም አለች ወለተ ተክሌ። ለማንኛውም ቢሆን ተሎ ሂጂ፣ ግድ የለም እግዜር ያውቃል አሉ ልጅ አይሉ። ወለተ ተክሌ ቀሚሷን ብቻ ለወጠችና የሕፃን ልጇን የክንፉን እጅ ይዛ ወደ ደጃዝማች ማሩ ግቢ መሄድ ጀመረች። ልቧም በምኞት ደስታ ይዋለድ ነበር። የኔ እናት መቼስ ምን አደርጋለሁ፣ አንቺና ሕፃን ልጅሽ ተምትጉላሉ የእሱን ክፋት እንዳትሰራ አድርጌ መዝለል ይሻለኛል። በሂደሽ ወደ ቦታችሁ እንድትመለሱ ንገሪው ብለው አጎቷ ሲነግሯት መጀመሪያ ለጥ ብላ እጅ ነስታ ጫማዋን ለመሳም ደፋ ስትል ተዩ እንጂ የኔ እናት ብለው ገና አፏ ጫማቸውን ሳይነካ ሲያቃኗት አይኖቿም ለእርሷ ብለው በጣም የማይወዱትን ነገር እንኳ የሚገሱት አጎቷ ውለታ የባሏ መለቀቅና ወደ ቦታቸው ለመመለስ መቻል በሚፈጥሩት የደስታ ስሜት በውሃ ሲሞሉ እየታያት በመንገድ ላይ መሆኗን ጭራሽ አታውቀውም ነበር። ልጅ አይሉ ግን ነገሩ አላስደሰታቸውም ነበር። እንዲያውም ከባድ ጥርጣሬ ፈጥሮባቸው ነበር። የደጃዝማች አንዱዋ በፈንጂ አልፎ እንደገና መመለስ እንደ ታላቅ ጥርጣሬ ለመፍጠር በቂ ጉዳይ ነበረ። እንኳን ዘንቦብሽ እንዲያውም ጤዛነሽ እንደሚባለው ደጃዝማች ማሩ እንኳን ምክንያት አግኝተው ምክንያትም ባይኖር እርሳቸው እንዲሆን ከፈለጉ መፈለጋቸው ራሱ ብቻ ለማንኛውም ነገር በቂ ምክንያት ነው። እርግጥ ነው ሰው እንደመሆናቸው መጠን በተለይ ከዳሞት እስከ ወገራ ከመተማ እስከ ጭሃራ ድረስ የሚገኘውን በጉብዝና በሸንጎ በባህልና በወግ ታላቅ መሰረት ያለው ሕዝብ መግባባት በሌለው ጉልበቻ ብቻ ሊገዙት እንደማይችሉ የሚያውቁ እንደመሆናቸው መጠን ለሚሰሩት ነገር ሁሉ ምክንያት ቢያገኙለት ይወዱ ነበር። ነገር ግን ምክንያት ከጠፋለት ለምን ይሆናል ጌታዬ ሲሏቸው ፈለኩ እንዲደረግ ፈለኩ ብለው ይመልሳሉ። ሕግን የተከተለ አይደለም እኮ ጌታዬ ሲሏቸው ወይ ግሩም ሕግ በእኔ ስራ ውስጥ ምን አገባው ይላሉ። ይሄ እኮ እግዚአብሔር የማይወደው ስራ ነው ጌታዬ ሲሏቸው እኔ ወደዋለሁ፣ እኔ የምወደው ስራ ነው። አንተን እግዚአብሔር ለሚወደው ነገር አዋቂ ያደረገ ማን ነው? እግዚአብሔር እኔን ሲሾመኝ በፈለጉት መሰረት እንድሰራ ነው ብለው ያርፋሉ። ግትር ብሎ ልከራከር የሚለውንም ወግድ ምን አገባ ብለው ያስፈሩና ያስቀምጡታል። ልጅ አይሉ ይህን ሁሉ ነገር ስለሚያውቁ ደጃዝማች ማሩ ከፈለጉ የማይደረግ መጥፎ ነገር አለመኖሩን እያስታወሱ ነገሩ ከነከናቸው። የወለተ ተክሌ በጠዋት መጠራትም ጽድቁ ቀርቶ እንደ ወጉ በኮነነኝ የሚባለው መልካም ዜና ማምጣቱ ቀርቶ አዲስ መርዶ እንዳያስከትል በጣም ሰጉ። ወለተ ተክሌ ግን የዋህ እናቴ በደጉ ምኞት ረክታ ወደ አጎቷ አልፍኝ ገባችና እጅ ነሳች። እንዴት አደርሽ የኔ እናት? ቁጭ በይ አሉ ደጃዝማች ማሩ። እግዚአብሔር ይመስገን አለች እጅ እየነሳች። ቁጭ በይ አሏት። እሷ የፈለገችው እንደቆመች የሚነግራትን የምስራች ነበር። ተቀምጣ የምትሰማው ረጅም ወሬ መቸናፈቃት። ቁጭ ብለው መወያየቱና መተዛዘኑ ወደ ፈንጃ ከመጡት ጀምሮ ከልጅ አይሉ ጋር ብዙ ጊዜ ያሳለፈችበት ጉዳይ ስለሆነ አሁን ቁጭ ብለው ለመወያየት ጉጉት አልነበራትም። ስለዚህ 2 ጊዜ ተቀመጭ ቢሏትም እንዳልሰማ ሰው ቁማ ዝም አለች። አሁን አስደሳቹን ዜና ሲነግሯት ተነስታ ለጥ ብላ ሰግዳ ጫማ መሳሟስ ላይቀር ለምን ትቀመጣለች? ቁጭ በይ እንጂ የኔ እናት አሉ ደጃዝማች ከረጥ ብለው። ወለተ ተክሌ እጅ ነሳችና እያቀማመች በቋንጣ ወንበሩ ላይ ቁጭ አለች። ደጃዝማች ማሩ የሚያስደስት ነገር ከሚነግሩኝ ይልቅ
የሚያስከፋ ወሬ ለመንገር ችኩልና ደፋር ነበሩ። ልጅ ኃይሉን በወግ በማድረግ አግቢ ሲሉ ሊሏት ሲፈልጉ ምን ያህል ጊዜ ሲያመናቱና ሲሽኮረመሙ ልጃገረዷ እሷ ብቻ ሳትሆን እሳቸውም አይናፋ ልጃገረድ ሆነው ሲጨነቁ ከቆዩ በኋላ ያሳደጓትን ልጅ ልዳርሽ አስቤያለሁ ማለት በልተው ጉንፋን ሳይዛቸው ሰላም ሆነው 10 ጊዜ እህ ሲሉ ተቆዩ በኋላ በተዘጋ ድምፅ ነበር በድንገት አንስተው የቆይለኛ ባልሽ አንቺም ለኔ ስላላገኘሁት አሁን ተኔ እንኳ ይሻላል የሚባል ታላቅ መኮንን ልጅሽ ቆርጫለሁ። ወለተ ተክሌ የብራ መብረቅ ሰውነቷ በሙሉ በላ ጉልበቷን ከተቀመጠችበት ተንበርክኮ ራሱን እንዳዞረው ሰው ከወንበር ልትወርቅ ስትል አብሯት ያደገው ክብር ጥበቃ የሚሉት መግደርደር እንደምንም ደግፎ እንባ ግን አሻፈረኝ ብሎ የዓይኖቿንም ሆነ የስሜቷን ቁጥር ጥሶ እነዚያን ለታምር የተፈጥሮ መስሉ እስኮንጂ ጉንጮቿን አለበሳቸው። ደጃዝማች ማሩ ይህን ሲያዩ ነገሩ እንግዳ ሆነባቸው። ልጅ ኃይሉና ወለተ ተክሌ እንደሚዋደዱ ቢያውቁም ፍቅሩ እስከዚህ ደረጃ የደረሰ እንደነበረ ያውቁ ነበር። ደጉ ጊዜ አበድኩላት ከነኩላት ሳይባል በቤተሰብ ምርጫ ተጋብቶም እስከዚህ መፋቀር ነበር። ወለተ ተክሌ ከእንባዋ ጋር ስሜቷ አፏን በግድ ከፈተና ወጣ። ጌታዬ እርስዎን አስቀይሜ እንደሆነ የማውቀው ነገር የለኝም። ያስቀየምኩት አይመስለኝም። ለእኔ አስበው ከሆነ ግን እኔንም ምንም አልበደለኝም። ለሌላ ጌታ ልዳርሽ ከሚሉ ከሱ ጋር ታሰቢልኝ ይሻለኛል። እንዴት? ደጃዝማች አስተያየኝ ወደ ወለተ ተክሌ እያጉረጠረጡና መከረኛውን ጎፈር እያከፉ እሱም ባዕድ አይደለም እኮ ጌታዬ፣ ልብስ የተጋፈፉት በትብት የተቋጠርኩት የቃል ኪዳኔ ባሌ እኮ ነው ጌታዬ አለች ወለተ ተክሌ። ለመሆኑ ከእሱ ጋር ያጋባሽ ማን ነው? ጌቶች ነው ያጋቡኝ። ተቀደሙ ባያጋቡኝ ጥሩ። ማያውቁት ሀገር አይናፍቅም እንደሚባለው ነው። አሁን ግን በእርሱም በእኔም ላይ ይህን ያህል ግፍ ሊሰሩብን አይገባም። ለመሆኑ ከእኔ እርሱን አስበልጭ ማለት ነው? አይደለም ጌታዬ፣ እርሱም ጌታዬ አሳዳጊ አባቴ ነው። ከእርሱ አብልጬ ማንንም አልወድም። እሱ ደግሞ ባሌ ነው። እርሱን ሲያከብር እኔን እንደሚሰጠው እንደመቤቱ አክብሮኝ የኖረ ደግ ሰው ነው። እኔም ከድቶ ሌላ ጌታ ስመዳል እግዚአብሔር ይስጠኝ አለች ወለተ ተክሌ በእንባና በስሜት ተሸንፋ። እኔ ነኝ ቅብጠታም አሉ ደጃዝማች ማሩ በጣም ተቀየሙ። ከዚህ ብለው መሬት ሲያይቆዩና ቀና ብለው ወለተ ተክሌን በንቀት እያዩ ያ ቆለኛ በኩንፈልና በሻንቅላ አስማት ያዘሽ መሰል። ልጄ ወርቅ ውሃ ብትሆን ይህን አትሰራብኝም። የሰው ልጅ ያሳደገ ድንጋይ አይደበደብ የሚባለው ሐሰት የለበትም። የወርቅ ውሃን ለነዳጅ ውቤ ለመዳር ከመጀመሪያ ባሏ ሳፋታት እንኳን እንዲህ ልትናገረኝ ምንም ትንፍሽ አላሰማም። ደግሞ የእሷ ባል ታንቺ ቆለኛ ሰው አይደለም አሉ ቁጣ ባጎረረኝ ድምፅ። ይሄ ኃይለኛ መስቃ ለወለተ ተክሌ አይነት መብረቅ ነበር። አንገቷን ወደ ምድር ደፍታ እንባዋን በማጉረጥ ንግግሯን አቋረጠች። ደጃዝማች ማሩ ግን ንግግራቸውን ቀጠሉና እንግዲያውስ ጨርሼ ባሳጣሽ ታርፊው የለ አሉ። ወለተ ተክሌ በድንጋጤ ብዛት ተደነቀች። የፊቷ ቀለም በተስፋ መቁረጥና በፍርሃት ጠፍቶ ሌላ ቡላ የልብ ወይም ወለተ ተክሌ ቁጭ ብላ ታየች። ቢሆንም ያጎቷን እንደ ልቡን ስለምታውቅ እኛን መከረኛ ባሏን አንድ ክፉ ነገር ካላስደረገ የሚሉትን ፈጽማ ህይወታቸውን ማጥፋት እንዳለባት አመነች። ጌታዬ፣ እኔ እኮ ነገሩን አልኩ እንጂ ተስፋ እወጣለሁ ማለት አይደለም አለች ወለተ ተክሌ። ወለተ ተክሌ አጎቷን ደጃዝማች ማሩን እንደዚያ የምትወዳቸውን ያህል ልክ እንደ አንድ ጨካኝ አውሬ ያየችበት ጊዜ ሲኖር እቺ ቀን ብቻ ነበረች። ቢሆንም እንባዋን እየገነፈለች ተናነቃት። ያዘዟትን ይሻለች። ደጃዝማች ማሩ የፈለጉት እሷን ብቻ እንጂ ብታለቅስ ባታለቅስ ጉዳያቸው አይደለም። ወግ ነው ሲዳሩ ማለቀስ አለበታቸው። እርሷ ጨክነው ሳይሆን አሁን ያን ስታገኝ ይህን ትጠላለች፣ ትንቀዋለች ብለው አሰቡ። ደጃዝማች ማሩ የአባታቸውን አጎት የልጅ ልጅ ቀኛዝማች ከፍ እያሉ ይሳደቡ እንጂ እዚህ ላይ ከፍ የሆኑት ራሳቸው ናቸው። በራሱ
አንድ ምክንያት ነው ከተወደደ እንኳን ልጅ ኃይሉ የመሰለው ከማድረግ በስተቀር በሌላው ከራስ ደጃዝማችን አንስቶ ቆማጣ እንኳ ቢሆን ለወዳጁ ከመሳፍንት ሁሉ በላይ የሆነ መሳፍንት ነው። ደጃዝማች ሲዋሹ እንጂ ችግሩን መች አጡት። ራሳቸውስ ቢሆኑ የጉብሳን ልጅ ያችን የመሰለች ወይዘሮ አስቀምጠው ከገረድ ከቤት ወልድ ጋር ተኛ የሚባሉት ስንት ጊዜ ነው? ይህን ረስና ይችን ተጠብቃ የኖረች በጣም ከተለለባት በኋላ አንድ መልከ መልካም ጎልማሳ አገኘች። በእርሱ ብቻ ተወስና ቆየች። ሌላ ሰው አታውቅም። በቃ ያለሱ ሌላ ወንድ መፈጠሩን ሰዎች ነው ና ለማለት ሳያንስም በመድኃኒት አጠግባት ከፈለጉ በጉዳይ ሊሰጡ እንደሚችሉ ሰው ባሌን በከፊል እናስገድዳለን። አባ እንደ ልብ የፈለጉትን ይችላሉ። እነዚህ ሁለት ቤተ ዘመዶች በሕይወታቸው ውስጥ በሀሳብ ያልተግባቡበት በዚህ ቀን ብቻ ሲሆን አለመግባባቱም የዚያውን የከበደ ይሁን እንጂ ወለተ ተክሌ ሌላ ምርጫ ስላልነበራት ለነገሩ ነው እንጂ ከእሷ ቃል እወጣለሁ ብዬ አይደለም አለች። አፏን አይኗ እየካደው እሺ በይ ባልነጋገርበትና ቃል ባልገባበት ኑሮ እንኳ እስከዚያ አላስቸግርሽም ነበር። ግን አንድ ጊዜ ተቃላይ ወጥቶ አንድ ታላቅ መኮንን ቃሌን አምኖ ደጅ እየጠና እያየሽ እንዴት ታሳፍረኛለሽ ብዬ ነው። ደጃዝማች ማለት ወይዘሮ ወለተ ተክሌ በእርግጥ ለደጃዝማች አንዷ መሰጠት አለባት። ሁለቱ ቁጭ ብለው ጉዳያቸውን እየተዋዩ የሚገቡበት ቁርሳቸውን እንኳ ሳይበሉ የተለየቻቸው እሷ ሰበብ ሁና የተጠመዱት እነዚያ በመከራ ላይ የወደቁ ምን ያደርግ ባሏት ትባላት። ሰውነቷ በአንድ አይነት ስሜት ዛለ። አይኗም የማርያም መቀነት የመሰለ ነገር እንደጋረደው በልዩ ቀለማት ተበጠረጠረ። ከወንበሩ እነሳለሁ ስትል በወለሉ ላይ ተደረበች። ኧረ ጉድ ሳሉና ደጃዝማች ማሩ ከተቀመጡበት ብድግ አሉ። ከዚያም ወደ ወለተ ተክሌ ሄዱና ከወደቁ ልጆች ቀና ሲያደርጓቸው በእጃቸው ላይ ዝልፍልፍ ሳለችባቸው የመጨነቅ ላብ በቅጽበት ተስታቸው ግጥም ማለት ወይኔ እጄን በእጄ ቆረጥኩት አሉ። ወዲያው ወለተ ተክሌ እንደገፋ አድርገው እንዳስቀመጡ በጭብጨባ ሰዎችን ያሽከሩ በፍጥነት ገባ። ውሃ ተወቀሳቶ ውሃ ያምጣ አሉ ደጃዝማች። አሽከሩ ውሃውን ሊያመጣ ሲወጣ ደጃዝማች ወለተ ተክሌን የተለዋወጠ ትክክል አዩ። ምንም ቢሆን ሰው ናቸውና ይህን ሁሉ የሚሰሩት ራሳቸው መሆናቸው ትዝ ብሏቸው አይናቸው በእንባ ተሞላ። ለእርሳቸው የሰዎች ሕይወት ከፋሲካ ዶሮ ሕይወት የተለየ ባይሆንም የወለተ ተክሌ ሕይወት እንዲቀላል አድርገው ለማየት ተስፋ አንጀት አልነበራቸውም። ከዚያም አሽከሩ ውሃ በትልቅ ቅርጫና ይዞ መጣ። ሰይጣናም ልጄን ሰይጣን የያዛት መሰለህ በቅምጫና ልታስጠቃ ውሃ በቅምጫና ይዘህ የምትመጣ አሉና ወለተ ተክሌን ብሎ ለብሰው ተነስተው በጥፊያቸው ጮሉ። አሽከሩም እጅ ነስቶ ጉንጩን እያሻሸ ወጣ። እንደገና ተመልሰው ወለተ ተክሌን አቃንተው አቅፈው እንደያዟት አሽከሩ በታላቅ የነሐስ ክስክስ ይዞ መጣ። ወዲያው አሽከሩ ወለተ ተክሌን ደግፎ እንዲይዝላቸው አድርገው ያን ቀዝቃዛ ውሃ በእጃቸው እያደረጉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጻርኩት መንፈስ እያሉ የወለተ ተክሌን ፊትና ደረት ረጩ። ቀጥለው መሆን በክርስቶስ እንዳለ እያንቆረቆሩ በራሷና በደረቷ ላይ ሲያፈሱት በቀሚሷ ውስጥ እየተንቆረቆረ መላ ሰውነቷ ብቻ ሆነ። በዚህ ጊዜ ደጃዝማች ማሩ የልቧን መሰቃታቸው እየዳሰሱ ሲያመዛዝኑ ወለተ ተክሌ እነዚያን ልዩ ኃይል የተሰጣቸውን አይኖቻቸውን ገለጥ አደረጉና እፎይ እናት አለች። የኔ እናት የአክብሮታዊ ሰላምታዬ ይድረሳችሁ። ሰላም ጤና ይስጥልኝ። እንደምን አላችሁ? አንድ ለእናቱ አቤ ጉበኛ ዛሬ ተዋደው ሲለዩ በሚል ምዕራፍ ያለውን ምዕራፍ 7 አቀርብላችኋለሁ። ጊዜው ገና ጧት ስለነበር ደጃዝማች ማሩ ጸሎታቸውን አልጨረሱም ነበር። ቢሆንም ጉዳዩ አስቸኳይ ስለነበር ጸሎታቸውን ሳይጨርሱ ወደ እልፍኝት ገብተው ወይዘሮ ወለተ ተክሌን አስጠሯት። ወለተ ተክሌ ከቤቷ ከመውጣቷ በፊት ልትችለው ያቃታትን የምኞት ደስታ ለባሏ ሳትናገር ለመውጣት ችግር ስለሆነባት የተላከውን ሰው እሺ ልብስ ለውጭ የመጣው በሚል ቃል አሰናበተችና ወደ ባሏ ወደ ልጅ ኃይሉ መለስ ብላ ዛሬስ አስጠሩኝ ሊታረቁን ነው መሰል እስቲ ተሎ ልሂድ አለቻቸው። ይሆን ብለሽ ነው አሉ ልጅ ኃይሉ በቅርታ። ለሌላ አይመስለኝም፣ ለሌላ ጉዳይ መቼም ሁሉ ቢቀር ጸሎታቸውን ሳይጨርሱ አይጠሩኝም አለች ወለተ ተክሌ። ለማንኛውም ቢሆን ተሎ ሂጂ፣ ግድ የለም እግዜር ያውቃል
አሉ ልጅ ኃይሉ። ወለተ ተክሌ ቀሚሷን ብቻ ለወጠችና የሕፃን ልጇን የክንፉን እጅ ይዛ ወደ ደጃዝማች ማሩ ግቢ መሄድ ጀመረች። ልቧም በምኞት ደስታ ይዋለት ነበር። የኔ እናት መቼስ ምን አደርጋለሁ? አንቺና ሕፃን ልጅሽ ተምትጉላሉ የእሱን ክፋት እንዳትሰራ አድርጌ መዝለል ይሻለኛል። በሂደሽ ወደ ቦታችሁ እንድትመለሱ ንገሪው ብለው አጎቷ ሲነግሯት መጀመሪያ ለጥ ብላ እጅ ነስታ ጫማዋን ለመሳም ደፋ ስትል ተዩ እንጂ የኔ እናት ብለው ገና አፏ ጫማቸውን ሳይነካ ሲያቃኗት አይኖቿም ለእርሷ ብለው በጣም የማይወዱትን ነገር እንኳ የሚገሱት አጎቷ ውለታ የባሏ መለቀቅና ወደ ቦታቸው ለመመለስ መቻል በሚፈጥሩት የደስታ ስሜት በውሃ ሲሞሉ እየታያት በመንገድ ላይ መሆኗን ጭራሽ አታውቀውም ነበር። ልጅ ኃይሉ ግን ነገሩ አላስደስታቸውም ነበር። እንዲያውም ከባድ ጥርጣሬ ፈጥሮባቸው ነበር። የደጃዝማች አንዱዋ በፈንጂ አልፎ እንደገና መመለስ እንደ ታላቅ ጥርጣሬ ለመፍጠር በቂ ጉዳይ ነበረ። እንኳን ዘንቦብሽ እንዲያውም ጤዛነሽ እንደሚባለው ደጃዝማች ማሩ እንኳን ምክንያት አግኝተው ምክንያትም ባይኖር እርሳቸው እንዲሆን ከፈለጉ መፈለጋቸው ራሱ ብቻ ለማንኛውም ነገር በቂ ምክንያት ነው። እርግጥ ነው ሰው እንደመሆናቸው መጠን በተለይ ከዳሞት እስከ ወገራ ከመተማ እስከ ጭሃራ ድረስ የሚገኘውን በጉብዝና በሸንጎ በባህልና በወግ ታላቅ መሰረት ያለው ሕዝብ መግባባት በሌለው ጉልበቻ ብቻ ሊገዙት እንደማይችሉ የሚያውቁ እንደመሆናቸው መጠን ለሚሰሩት ነገር ሁሉ ምክንያት ቢያገኙለት ይወዱ ነበር። ነገር ግን ምክንያት ከጠፋለት ለምን ይሆናል ጌታዬ ሲሏቸው ፈለግኩ እንዲደረግ ፈለግኩ ብለው ይመልሳሉ። ሕግን የተከተለ አይደለም እኮ ጌታዬ ሲሏቸው ወይ ግሩም ሕግ በእኔ ስራ ውስጥ ምን አገባው ይላሉ። ይህ እኮ እግዚአብሔር የማይወደው ስራ ነው ጌታዬ ሲሏቸው እኔ ወደዋለሁ፣ እኔ የምወደው ስራ ነው። አንተን እግዚአብሔር ለሚወደው ነገር አዋቂ ያደረገ ማን ነው? እግዚአብሔር እኔን ሲሾመኝ በፈለጉት መሰረት እንድሰራ ነው ብለው ያርፋሉ። ግትር ብሎ ልከራከር የሚለውንም ወግድ ምን አገባ ብለው ያስፈሩና ያስቀምጡታል። ልጅ ኃይሉ ይህን ሁሉ ነገር ስለሚያውቁ ደጃዝማች ማሩ ከፈለጉ የማይደረግ መጥፎ ነገር አለመኖሩን እያስታወሱ ነገሩ ከነከናቸው። የወለተ ተክሌ በጠዋት መጥራትም ጽድቁ ቀርቶ እንደ ወጉ በኮነነኝ የሚባለው መልካም ዜና ማምጣቱ ቀርቶ አዲስ መርዶ እንዳያስከትል በጣም ሰጉ። ወለተ ተክሌ ግን የዋህ እናቴ በደጉ ምኞት ረክታ ወደ አጎቷ አልፍኝ ገባችና እጅ ነሳች። እንዴት አደርሽ የኔ እናት? ቁጭ በይ አሉ ደጃዝማች ማሩ። እግዚአብሔር ይመስገን አለች እጅ እየነሳች። ቁጭ በይ አሏት። እሷ የፈለገችው እንደቆመች የሚነግራትን የምስራች ነበር። ተቀምጣ የምትሰማው ረጅም ወሬ መቼ ናፈቃት።